ስኬት ገንዘብ ብቻ አይደለም ስኬት ዕውቀት ብቻ አይደለም ለኔ ስኬት አላህ Subhanahu Wa Ta'ala እኛን ምድር ላይ በሱ ተወካይነት ሲያስቀምጠን የሰጠንን ዓላማ ተረርተን ለዛ ዓላማ ተገዢ ለመሆን ለዛ ዓላማ በየቀኑ ለመቆም ነው አለስቱ ቢረቢኩም ዶክተር አብደላህ ሮትማን ይባላል አሜሪካዊ የሳይኮቴራፒ ኢስላሚክ ሳይኮቴራፒ እና ሳይኮሎጂ አስተማሪያችን አለ ምድር ላይ የምንንቀሳቀስበት አንድ ምክንያት ይላል አለስቱ ቢረቢኩም የምትለዋን መጀመሪያ ሩሆች ወደ ዱንያ ወደኛ አካል ሳይላኩ በፊት መስክረን ነበር ይላል ስለዚህ ይሄን የምስክርነት ህይወት በየቀኑ መኖር ነው ምን ይያልን በላ ማለት አዎ አይደለም አለስቱ ቢረቢኩም ብሎ በላ ስንል እንዴታ ብለን ምስጋና ግራቲቲዩድ ውስጥ አለ ይሄንን ግራቲቲዩድ በየቀኑ መኖር ሚስት ስታስቸግርህ አለስቱ ቢረቢኩም ያ አብደላህ በላ ቺን ሄዋኔንማ አሰራታለሁ ተስፋ አልቆርጥም አልነካትም አልሰድባትም አልወቅሳትም አልሳልቅ አይዛታለሁ በላ እዚህ ውስጥ አለ እያንዳንዱ ህይወት ውስጥ እስለመናል የተሰጠሽን ጸጋሽን ክብርሽን ባልሽን አታዋርጂውን በላ ካልሽ በኋላ እንዴታ አንተ ጌታ አይነ ካልሽ በኋላ ምናልባትም ከእስላማዊው ዓለም ደሞ ይጃችሁ ስወጣ አንድ በጣም የምወዳት ሴት አለች በሷ ሴት ተግባር ንግግሬን አጠናቅቃለሁ ማዘር ቴሬዛ ትባላለች እኔ በጣም ሮል ሞዴሌ ናት በጣም ወዳታለሁ እቺን ሴትና ትጋት ትርጉሙ ከገባን ምን ተጋለት ነገር ብራዘር ሙከሚል እንዳቀረበው ክሊር ከት በሆነ መልክ መነጽር ምን ሄድበት መንገድ ከታየን ውስጣችን የሚኖር ኢነርጂ አለ ማዘር ቴሬዛ ለሚስኪን ልጆቼ መንገድ ላይ ለተራቡ ልጆቼ ብላ እጇን ስትዘረጋ ተፋባት አንዱ ነጭ ማለት ምን ታረጋላችሁ እናንተ ብትሆኑ ኡስታዝ አብዱል ፈታህ ታየኛለህ የቲሞች አባተሬ የቲም ምናምን ሲል ቱፍ ቢሉብህ እጅህ ላይ ምን ይቀጥላል ከዛ በኋላ ክብር ሲነካ ማንነት ሲነካ አንድ ሰው ሲያዋርደን እንኳን ትጋት አትቆምም ክሊር ከሆነ የተነሳንለት መንገድ ቦታው ጋር እስከንደርስ ድረስ እቺ ሴት ምን እንዳረጋች ታውቃላችሁ ሁሌ ልብን ይነካኛል የተፋባትን እጇን ጠረገችውና ይሄ ለኔ ነው ለልጆቼስ ይሄ ለኔ ትልቅነት ነው ሰልፍ አክቹዋላይዝ ሲሆን ሰው በምድር ቀመር እንኳን ሲሰራ እንዲህ አይነት የአእምሮ ብስለትና የሰብር ጥግ ላይ ይደርሳል ፈማ ባሉ እኛ ለጀሊሉ ተወካይነት ተልከን መተን ታላቅ ሆነን ተፈጥረን ትልቅ ሆነን መተን ትንሽ ሆነን